አብይ ግልገል አምባገነን ነው። አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ ሕክምና ሆስፒታል መግባት የነበረበት ሰው። አብይ ተዛፍተን በሙሉ ክፍለ ጦሮች ነው ወደ ትግራይ ለመውረድ አብይ አፉን ሊከፍት የሚችልበት እድል በገጠመው በሆነ ማምታታት የሚችልበት መድረክ በገጠመው ቁጥር የትግራይ ህዝብ ለማሳነስ መሞከር ነው እድሜያቸውን ያሳለፉት። አብይ ለስልጣኔ ስጋት ይሆነኛል ብሎ እስካመነ ድረስ በመቶ ሺዎች የሚቆጠሩ ሰዎች እንደገና እየመለመለ በጉልበትም ጭምር ጦርነት ሊማገድ የሚችልበት እድል ዝግ ነው ሊባል አይችልም። አብይ አህመድ አጃቢዎቹ ሳይቀር እየላከ ያው አጃቢዎች ነው ይማርካል ነው እንገላለን። አብይ ከሚመራው መንግስት ጋር መቀመጥ በምንም ለምንም ዓላማ በድርድር መቀመጥ ነውር፣ ከነውር በላይ ነውር ተብሎ መወሰድ ያለበት ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም አብይ ይመራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት። መጀመሪያ እንኳን ወደዚህ መጣን። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረውም። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ። ያን እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ከበድ ስለሚል ነው። ህዳሴ ግድብን ለመሙላት በምንረባረብበት ሰዓት ሸጦ መጥቷል። ከሳምንት በፊት ተስማምቷል። ውጭ ጉዳይ ሚኒስትሩ አጠገቡ አልተቀመጠ፣ አማካሪ የለው። በይፋ ይህን ብሎ ተስማምቶ ከመጣ በኋላ አሁን ቅርቃር ውስጥ የኢትዮጵያ ህዝብ ጥያቄ መጠየቅ ሲጀምር የኢትዮጵያ ህዝብ ሌሎች ጥያቄዎች እንዲጠይቅ እና ይህንን እንዲረሳ የሚያስችሉ ድራማዎችን ከመጠቀም ወደ ኋላ እንደማይል በተግባር እያሳየ ነው። አቶ ጌታቸው 6 ቁጥር ኖት እንኳን አደረሰ ማለት የሚፈልጉት ሰው ካለ ለሁሉም ኢትዮጵያዊ እንኳን አደረሰ ማለት ፈልጋለሁ። ሰላም ሁሉም አካባቢ እንዲሰጥ፣ የተቸገሩ እንዲካሱ፣ የተፈናቀሉ ወደ ቤታቸው እንዲመለሱ ሁሉም ኢትዮጵያዊ በተሻለ ሁኔታ ላይ እንዲሆን 2016 ምኞቴን መግለጽ ፈልጋለሁ። ረጅም ዓመታት እየዘፈነ ያለ ታዋቂ ወንድ የአማርኛ ባህል ዘፋኝ፣ አንደኛ ሰማይን በለው፣ ሁለተኛ ይሁኔ በላይ፣ ሶስተኛው እሺ ጌታቸው ረዳ ለረጅም ዓመታት እየዘፈነ ያለ ታዋቂ ወንድ የአማርኛ ባህል ዘፋኝ ጥቀስ። ጌታቸው ረዳ። አቶ ጌታቸው ምንድነው ስራዎት? የባህል ዘፋኝ I don't take shit, I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit, I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit, I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so